የተወደዳችሁ የቲክቶክ ቤተሰቦች እንግዲህ ጌታችን ኢየሱስ ክርስቶስ በ2 ዓመቱ ከምድረ እስራኤል ከቤተልሔም ተነስቶ ወደ ግብፅ በእናቱ እቅፍ እንደተሰደደ ወይም ቤታችን ቅድስት ድንግል ማርያም የተወደደ ልጇን ይዛ ሰሎሜና አረጋዊ ዮሴፍ እየተራዷት ከምድረ እስራኤል ከቤተልሔም ወደ ግብፅ የተሰደደችው በ2 ዓመት ጌታችን በተወለደ በ2 ዓመት እንደሆነ ወይም ደግሞ የተወለደለት እንዳልሆነ ጌታችን ኢየሱስ ክርስቶስ የተወለደ ዕለት እንዳልሆነ አንዳንድ ለምትደናገሩ ሰዎች የምታደርጉት ምን መሰላችሁ? ጌታችን ኢየሱስ ክርስቶስ የተወለደለት እንግዲህ እረኞቹ መጥተዋል። የተወለደበት ቦታ የት እንደሆነ ይናገራል መጽሐፍ ቅዱስ። ከዛ ደግሞ እስራኤል ውስጥ ጌታችን ኢየሱስ ክርስቶስ የተደረገለት ነገር አለ። በ40 ቀን ወደ ቤተ መቅደስ እንደገባ ይናገራል ማለት ነው። ቤተ መቅደስ ገብቶ ሕፃናት በሕገ ኦሪት ስርዓት ለአብርሃም የተሰጠው ሕግ ነው። ይኸውም በ8 ቀኑ እያንዳንዱ ወንድ የአብርሃም ዘር በሙሉ የሚገረዝ ከዛ በኋላ በ40 ቀኑ ደግሞ ወደ መቅደስ እንደሚገባ ለአብርሃም የተሰጠው ሕግ ነው፣ የግርዛት ሕግ ማለት ነው። እና ይሄ ተፈጽሞለታል ለጌታችን ለኢየሱስ ክርስቶስ። ስለዚህ በ40 ቀኑ በተወለደ በ40 ቀኑ እስራኤል ውስጥ ነበረ፣ አልተሰደደም እስከ 40 ቀን። ከዛ ውጭ ደግሞ ዋናው ደግሞ የምታዩት የተወለደ ዕለት የተወለደበት ቦታ እንደገና መላእክት ለእረኞች ተገልጠው ጌታ የት እንደተወለደ የት እንደሚያገኙት ምልክት የነገሯቸው በግርግም መሆኑን፣ 70 ሰገል ሲመጡ ግን በግርግም ሳይሆን በቤት ነበር ሕፃኑ የነበረው ማለት ነው። ይሄን እናያለን። በዚህ ትረዱታላችሁ ማለት ነው። ሉቃስ ወንጌል ላይ እንመልከት። እንግዲህ ሉቃስ ወንጌል ምዕራፍ 2 ላይ እንደዚህ ይላል። ከቁጥር 1 ጀምሮ በተለይ ከቁጥር 7 ጀምሮ እናንብበው እስከ 16 ድረስ ማለት ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 7 እስከ ቁጥር 16። ቁጥር 7 እንደዚህ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ይላል። እንግዲህ ዮሴፍ አባታችን ጻድቁ ቅድስት ድንግል ማርያምን በጠባቂነት እንዲራዳት የታጨው ማለት ነው። ሕዝብ ቆጠራ ቄሳር በወቅቱ የነበረው አውግስጦስ ቄሳር የሕዝብ ቆጠራ አዋጅ አውጆ ስለነበረ እርሱ ደግሞ በገሊላ ነበረ፣ ዮሴፍና ድንግል ማርያም። ስለዚህ ሰው ሁሉ ይቆጠር የነበረው የሕዝብ ቆጠራ ይቆጠር የነበረው በወገኑ ነበርና በየወገኑ በየአዝማዱ ነበርና ምንድነው ወደ ቤተልሔም ሄደ ማለት ነው። ጸንሳ ሳለች እጮኛውን ድንግል ማርያምን ይዞ ለቆጠራ ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ሄደ ይላል። ይጻፍ ዘንድ ወደዛ ሄደ የዳዊት ቤት፣ ምክንያቱም የዳዊት ቤት ወገን ስለነበረ ቤተልሔም የወገኑ ሀገር ስለነበረች ከወገኑ ጋር ለመቆጠር ወደዛ ሄደ። እዛ ግን እንደሄደ በዚያ ሳሉ የመውለጃዋ ወራት ደረሰ ይላል። እዚሁ ሉቃስ ወንጌል ምዕራፍ 2 ላይ ማለት ነው። የመውለጃዋ ወራት ደረሰ እና የበኩር ልጇን ወለደችው፣ በመጠቅለያም ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ይላል። በዚያም ይላል ምድር መንጋቸውን በሌሊት ሊጠብቁ በሜዳ የነበሩ ወይም መንጋቸውን ተግተው ይጠብቁ ነበሩ እረኞች። የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው በራ፣ ታላቅ ፍርሃትም ፈሩ ይላል። እንግዲህ ምን አላቸው መልአኩ ለእረኞቹ? ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህ ምልክት ይሆንላችኋል አላቸው። ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ አላቸው። በግርግም ተኝቶ ተመልከቱ።
ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት ይላል። አያችሁ እንግዲህ መልአኩ ምልክት የነገራቸው ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። የተወለደበት በእንግዶች ማረፊያ ነበረ። ለቆጠራ እንደሄዱ በዚያ ስፍራ በእንግዶች ማደሪያ ስፍራ ስላልነበረ ነው። የተወለደበት የእንግዶች ማደሪያ አይደለም፣ በእንግዶች ማደሪያ ስፍራ ስላልነበረ በግርግም ተወለደ ነው እና መላእክቱ ደግሞ ለእረኞች ሲነግሯቸው ምልክት ሕፃን ተወልዶላችኋል አሏቸው እና ይህ ምልክቱ ምንድን ነው? በግርግም ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ አሏቸው። በሄዱም ጊዜ እረኞቹ እንደ መላእክቱ እንደነገሯቸው በግርግም ነው ያገኙት። ፈጥነው በመጡ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት ይላል። ስለዚህ በግርግም ነበር የተወለደው በግርግም ነው፣ የተኛውም በግርግም ነው። እረኞቹም በዕለቱ ያገኙት በግርግም ተኝቶ ነበረ ማለት ነው። ነገር ግን ምን አለ በማቴዎስ ወንጌል ላይ ደግሞ ስንመለከት ሕፃኑ ሰብአ ሰገል ሲመጡ ደግሞ ምን ላይ ነው ያገኙት የሚለውን ስንመለከት ሕፃኑን ያገኙት ሰብአ ሰገል ሲመጡ በቤት ነው፣ በቤት ውስጥ ማለት ነው። እንግዲህ ሰብአ ሰገል ወይም ደግሞ ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። በነገራችን ላይ የጥበብ ሰዎች ናቸው። ብዙ ሆነው ነው የተነሱት፣ ነገር ግን የደረሱት 3 ናቸው ማለት ነው። ረጅም ጉዞ ተጉዘው ነው የመጡት እና ሲደርሱ በሄሮድስ በኩል መጡና ሄሮድስን ጠየቁት። ንጉሥ በዚህ በእርሱ ግዛት እንደተወለደና ለእርሱ እጅ መንሻን ይዘው ሊሰግዱለት እንደመጡ ነገሩት ማለት ነው። ነገሩት። ያን ጊዜ ሄሮድስ በጣም ደነገጠ። ንግስናዬን ሊነጥቀኝ ነው ብሎ በጣም ደነገጠ ማለት ነው። ስለዚህ ምን አደረገ? ሂዱና ስገዱለት፣ ባገኛችሁትም ጊዜ ስገዱለት፣ ፈልጉ፣ በጥንቃቄ መርምሩ፣ ስገዱለት። ስትመጡ ደግሞ ተመልሳችሁ በእኔ በኩል ኑ፣ እኔ ደግሞ እንድሰግድለት ብሎ ነው ለሰብአ ሰገል የነገራቸው ማለት ነው። ከዛ በኋላ የአይሁድ ሊቃውንት ሰብአ ሰገል ወደ ኮከብ ነበር እየመራቸው የመጣ። እሱን ተከትለው እንደመጡ አሁንም ኮከቡ እየመራቸው ሕፃኑ ባለበት እስኪያርፍ ድረስ እስኪያመለክታቸው ድረስ እየመራቸው ሄደ። ሄሮድስ ግን የአይሁድ ሊቃውንት ጠርቶ እንዴት ነው ይሄ ነገር ብሎ ስለ ትንቢት ስለ ክርስቶስ ወይም ደግሞ ስለ ንጉሱ መወለድ ያለውን ትንቢት በጥንቃቄ ከአይሁድ ሊቃውንት ሲጠይቅ በዚህ ይወለዳል ተብሏል። በቤተልሔም ይሁዳ ይወለዳል ተብሏል። አንቺ የኤፍራታ ክፍል የምትሆኝ ቤተልሔም ከይሁዳ ነገስታት ከቶ አታንሽም፣ ወገኖችን የሚጠብቃቸው መስፍን ከአንቺ ይወጣል ተብሎ ተነግሯል አሉት ማለት ነው። በዚህ ጊዜ ደነገጠ። ስለዚህ በእኔ ላይ የሚነግስ ሕፃን እኔ ሳላውቅ በግዛቴ ተወልዷል፣ እንደውም 2 ዓመት ነው ስላሉት ሰብአ ሰገል የጥበብ ሰዎች በጣም እንደውም ሳላውቅ 2 ዓመት ደርሷል ማለት ነው ብሎ እጅግ ተረበሸ ማለት ነው። እና ነገር ግን እነዚህ ሰብአ ሰገል ሄደው ሕፃኑን ያገኙት በቤት ውስጥ ነው። በቤት ውስጥ ነው ያገኙት። በቤት ውስጥ አገኙትና ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻን ሰጡት፣ አቀረቡለት ማለት ነው። ከዚያ በኋላ ግን ተመልሳችሁ በመጣችሁበት መንገድ አትሂዱ የሚል በመልአከ እግዚአብሔር መልእክት ተነገራቸው። መንገድ ለውጠው እንዲሄዱ ማለት ነው። ለነማን? ለሰብአ ሰገል ማለት ነው።